ሙጅሪምነት አያስፈልግም፣ ጠባቃነት አያስፈልግም። ነብዩ አለይሂ ሰላቱ ወሰላም ቀውለን ለይነን በላቸው ነው። ነብዩላህ ሙሳንም ሃሩንም ሲላኩ ለፊራውን ለዛ ላደገኘው ከዓለማት መንግስታት ሁሉ ክፉ ተሸይጧን በላይ ፊራውን አንድ ቀን ሸይጧን ጋር ተገናኙና ተኔና ታንተ ክፉ ማን ነው አለ። አራንተ ትበልጣለህ አለው ሸይጧን። እንዴት? እኔ እንኳን ሰዎችን ላጠም በጌታ ይሁንብኝ ነው ያልኩት። አንተ እኮ እያበላህ እያጠጣህ ስልጣን ሰጥቶህ አነ ረብኩም አልአላ ብለሃል አለው። ገብታችኋል? ቢቢ እኔ ጌታ ነኝ ያልክ ሰምር እንደሆነ ደርቃቃ አንተ ነህ። እኔ ጌታ ነኝ አላልኩም ባለው ሸይጣን ነፍሱን ያቃል ማለት ነው። ገብታችኋል? ያ እስተሩሃቸው እሳት ላይ የሚወረውር ሰውዬ ፊርዓውን ለሱ እንኳን ሃሩንና ሙሳ ቀለል አድርጋችሁ ለዘብ አድርጋችሁ ያ አሚር በሉት። ያ አሚሩ አንተ መሪ ሆን መንግስት ሆይ ብላችሁ አላዝባችሁት ንገሩት። ላለው የተዘካ ምናልባት ብንን ልመቻልና አላህ እንደዛው የሆነ ሰው ነብዩ አለይሂ ሰላቱ ወሰላም ተሞቱ በኋላ አንድ ሙጅሪም ተነሳ። ሐጃጅ ኢብኑ ዩሱፍ የሚባል በጣም አደጋ ነው። ወደ 120,000 ሷሃባ በሰይፍ የገደለ 80,000 በራብ የገደለ ያ ረብ ዓለሚን የሴቶች ጡት ይቆርጥ ነበር። ሰዒድ ኢብኑ ጁበይርን ሚርሃብ ውስጥ ገብቶ ተዝቅ ሶላት ሲሰግድ ጁማዓ ታበቃ በኋላ ጠራው። ታቢዕ ነው ሰዒድ ኢብኑ ጁበይር። በጣም ደስ የሚል ሰው ነው። ኩመል ነው። ዱዓው ሙስተጃብ ነው። ያ ሰዒድና ቶሎ ብሎ በር ላይ ሆኖ የጠራው ጊዜ መርሃባ አለ። ሰዒድ እንዲህ ባየው ሐጃጅ ነው። ሳቀ። ምን ያስቀሃል? ወላሂ ታውታላችሁ ቢታው ወላሂ አለ በአላህ እምላለሁ ሂልሙላህ የአላህ ችሎታ ወጀራአቱከ ያንተ ክፋት ነው የገረመኝ። ያ ሁላ ሷሃባ ገለል ደግሞ ወደኔው መጣህ አይደለም። እኔ ግን ብትር አዘረጋም ነበር አላህን ብለምነው ወላኪን ከሷሃቦቹ መጨመር ስለምፈልግ ብገለኝ እፈልጋለሁ። ተኔ በኋላ አንድም ሰው ግን አገልም ገብቷቸዋል። አቢ ወጣለት ቆራረጠው እንደ ሽንኩርት እንደማይገደል የለም ገድሎታል። ሰዒድ ኢብኑ ጁበይር እዛው እሱን ገድሎታ በቃ በኋላ ጆሮው ላይ ማከክ ጀመረ። እያከከ እነ በጥሸ ረቢከ ለሸዲድ ወዩብዲኡ ወዩኢድ ቅድም የኸጠቡ ኹጥባ ነው። የጌታ አያያዝ ምን ብርቱ ነው እያለ እየጮኸ ሩሁ ወጣ። የሀቢብ እኛ ነፍስያን አንገዛ። ሸይጣን እዚህ አለ። ልብ በሉ። ነፍስያ አደጋ ነው፣ ትልቅ አደጋ ነው። አላህ ከሽርክ ጋር እውቃቢ ጋር ጨሌ ጋር ግንድ መሳም ጋር ጣዖት ማመለካ መስቀል ጋር መስቀል ጋር አንጥቶታል። ነፍስያ እንዳትሸወዱ። አህለ ሱና ወል ጀማዓ ሱፊያ ወሃቢያ ምናምንያ የሚባለውን ተውቱማ ለኔ ያስቀምጡት። ለምን ረሱል አለይሂ ሰላቱ ወሰላም አነ ሻፊዕያ ወሐንበልያ ወማሊክያ ወኢማም አልአዝም አላሉም። ረሱል አለይሂ ሰላቱ ወሰላም ብለዋል። ወሃቢያ ሱፊያ ማንትስያ ረሱል ብለዋል አላሉም? ብለዋል አላሉም? አላህ በቁርአን ደግሞ ይሄን ሁሉ ስትፈልግ ብውል አታገኝም። ሻፊዕያ የሚል አታገኝም። ማሊክያ የሚል አታገኝም። ሐነፊያ የምትባል አይገኝም። እንደገና ደግሞ ኢማሙ አህመድያ የሚባል አታገኝም በቁርአን። እንግዲህ ሙስሊም ሰማኩሙል ሙስሊም ብሎ ነው ይጠራል። ሙስሊም ብሎ ስማችሁን አትጣሉ። እኔ ሙስሊም አንተም ሙስሊም መስጂድ ሲገባ አገኘው፣ ሲሰግድ አገኘው፣ ጨርቅ ለብሰህ ካለባበስ የሙስሊም ሆኖ አገኘው። ሀዛ ሙስሊም አሰላሙ አለይኩም ብዬ ማለት ነው የሚገባ። አንድ ጊዜ በደርግ ጊዜ ደብረ ብርሃን እዲዳው ላይ ብቅ አልኩ። ኮፍዬቴን ፈረቻ አውርጄ ኪሴ ብያለሁ። በደርግ ጊዜ እንደው የት ነው የምበላው እያልኩ ተጨነቅኩ። ጨርሶ ክራበተ ነው ስመለከት እዛ ከአንድ ኮፍዬት ያደረገ ሰው ብር ወደሱ ሱፊያ ወሃቢያ ቁጥርሲያ አላልኩም። ልብ በል በረርኩ ወደሱ ኮፍዬቱን ላይ ጨመደርኩት። ኋላ ዘወራለና መሆን ካለ እኔ ሙስሊም ነኝ እህል የምበላበት ቦታ አጣሁት መራኝ ሳልኩት እጄን ያዘኝና ምግብ ወስዶ ያውልህ አለ። በላሁኝ። ተበላሁ በኋላ ለከፍል በቀርብ የቅድም ያመጣህ ሰው እየከፍሎልሃል። እዛ ሙስሊም ፈለስጢን ሙስሊም ነው። ሻምም ሙስሊም ነው። የሚደበደቡት ሙስሊም ናቸው። የሚቆረጡት ሙስሊም ናቸው። እነዛ ያንጣጡን የነፍስያችንን ጓዝን አለዛ አላህ በቁርአን ይላል አፈራኢተ መን ተኸዘ ኢላሃሁ ሀዋሁ ፈአضለሁ ላሁ ዐላ ዒልሚን።
እንደው ወደፊት አልሄድበትም። ቁርአን አፈራኢተ እስቲ ንገረኝ አየህ ሆይ አላየህም ወይ የአሽረፈል ኸልቅ መን ተኸዘ ኢላሃሁ ሀዋሁ ነፍስያውን ጌታ አድርጎ የሚያመልክን ሰው አየህ ሆይ እያለ ነው። ጌታ አድርጎታል። አንተ በነፍስያህ ውጥርጥር ሽማግሌ ላይ ተቀምጠህ አልታረቅም በቃ ደሜ ፈርቷል ዘንድሮ ሳልገል ብለህታል። ነፍስያህን ያመለክ ሀቢቢ ገብቶሃል አይደል እንዴ? ሽማግሌ ነው እኮ የተቀመጠው። ያንተ አባትህ ጓደኛ ነው። ቀማሃለው ታልህ ቀማለው ነው ለሽማግሌ ቀርበሃል። እገላለሁ ታል አላህ በሩን አያራምድህ ምንም ችግር የለበትም ይላል። እንደዛ እንደ ሐጃጅ ኢብኑ ዩሱፍ እያከከተ ሞታል። አንድ ሰው ነፍስያውን መገዛት ከሽርክ ጋር ነው ቁርአን አላህ ያመጣው ነው። የሁለተኛው ዙሪያ ወንድሞቼ አህበቲ ፊላ ይሄ ነፍስያን መገዛት ከባድ አደጋ ነው። የሁለተኛው ሸይጣን መገዛት። ሸይጣን ሸረኛ ተንኮለኛ እንዴት ዚና የሚወደውን በዚና ነው የሚወሰውሰው። ዕልም የሚወደውን ዓሊም ነህ ብሎ ነው የሚወሰውሰው። ገብታችኋል? ኢባዳ የሚወደውን ኢባዳ ሲያምር ብሎ ነው የሚወሰውሰው። ባለበት ነው። ድንበር የሚወደውን ደግሞ ፈቀቅ ብታረጋት ይህች እኮ ያንተ ጥቅም ናት ብሎ ነው የሚወሰውሰው። በመውደጃችን በምናፈቅረው ነገር ነው የሚገባብን። ተሱም አላህ ይጠብቃል። ምነው የአባታችን የእናታችን ጥላት ስለሆነ ሸይጣን ማለት ነው። አንድ ጊዜ አንድ ወጣት ወደ መስጂድ ይመጣል ሱብሂ ሊሰግድ። የሱብሂን ወሬ ሰዋራ በወል ስለማያልቅ እንደው ለናሙና በቀል አርጋብኝ ነብዩ አለይሂ ሰላቱ ወሰለም በሽርል መሻኢነ ቢዙለማ በሽርል መሻኢነ ፊዙለም በጨለማ የሚሄዱትን ሰዎች የምስራይ በላቸው ቢኑሪን ታም ሙሉ በመሆነ ማብሪያት መንግስት በማያጠፋው ማብሪያት የምስራይ በላቸው። አይበት ይላ ሱብሂ መሰግዱ ሰው ልብ በሉ እማሰግዱትም ልብ በሉ እዳ ይሄን ያህል ኪራይ ያለው እንዲበላቸው እንድትሉ የውመል ቂያማ የትንሣኤ ቀን ሁሉም ሰው ማብሪያት በጠፋበት ሰዓት ማብሪያት እያበራ የማይጠፋ የሆነ ማብሪያት ሱብሂ የሚሰግድ ሰው ይመጣልና የምስራይ በላቸው አላቸው ነብዩ ሰለላሁ ዐለይሂ ሱብሂ ሊሰግድ ሲሄድ አንድ ወጣት ሷሊህ ነው ወደቀም እንጂ ያ ረብ ምን ሆነ ወደቅኩስ አለ። አቧራውን አረጋገፈና ተመልሶ ቤቱ ልብሱን ቀየረና ወደ ሱብሂ ቀጠለ። ሲቀጥል ደግሞ አሁንም ማለፍ ሲል ወደቀ። ተመለሰና ደግሞ ልብሱን ቀየረ። ያ አላህ አሁንም ልብስ ቆሽሿል ሄደም መስጂድ አለ። ቀየረና ደግሞ አሁንም መስጂድ ቀጠለ። እዛች ቦታ ላይ ሲደርስ ወደቀባት ቦታ ላይ ማብሪያት ይዞ ቆየው ጎበዝ እያበራለት መስጂዱ ደጃፍ አደረሰ። ና እንግባ አለው። ና ወደ መስጂድ እንግባ። እኔ መስጂድ አልገባም አይመቸኝም። ምን ነው? ኧረ አላህ ብለህ እንግባ እየተሰገደ እኮ ነው ልንሰግድ አይመቸኝም መስጂዱ። ለምንድን ነው የማይመችኝ? መሆን ካለው እኔ እኮ ሸይጣን ነኝ አለ። ታለ ምን አበራህልኝ ሸይጣን ተሆን ካለ አይበት ቢላ ገብታችኋል። ያበራሁልህ ቅድም መጀመሪያ እግርህን ዘጥጬ ጣልኩህ ከመንገድ መስጂድ እንዳትል ስጥልህ ተመለስክና ልብስህን ቀይረህ መጣህ። አላህ ወንጀልህን በሙሉ ማረህ። አራብ ገረብ አሁን በጥላው አይምረውም አልኩኝ። ደግሞ አለፍ ስትል ዘረጠጥኩና ጣልኩህ። ካሁን ተመለስክና ልብስህን ቀየርክና ቀጠልክ። የቤተሰብህም ወንጀል በሙሉ ምሬአለሁ አለ አላህ። ዳግሞሽ ብጥልህ መንደረኛውን ይምርብኛል ብዬ ፈርቼ ነው ላስገባህ ብዬ ነው እየመጣሁት። ገብቷችኋል? አዲስ ይገባችኋል? ለዚህ ብዬ ነው አሁን እያበራህ መጣሁት። አንድ ቀን ደግሞ አንድ ሙተቅ አላህን ፈሪ ሰው ሶላት ይሰግዳል። ተሐጁድ መስጂድ ውስጥ ነው፣ ግንብ ነው መስጂድ። ተሐጁድ እየሰገደ እንደው ሐፊዘል ቁርአን ነው፣ ቁርአን እየቀራ ቁጭ ብሎ አየሁ። አምልጥ፣ ይሄ ቤት ሊደነባበት ነው። የቱ ቤት? ይሄ ግንቡ። ውጣ፣ በኔ ይሁንብህ ወላሂ ሊደነባ ነው። ወጣና ቀየ ሶላቱን ይሰግድ ጀመር። ፈንጠር ወረደ ቤቱ። ተደነባ፣ ወደቀ። አልሐምዱሊላህ እንዴት አለ ወንድም፣ አላህ ይመስገን፣ ሰማይ ምድር የፈጠርከው ጌታ ተመስገን። ወላኪን እንዴት አለ ወንድም፣ አላህ ፈጠረልኝ፣ እንደው አዳንከኝ እኮ ግንቡ ተምናልብኝ አለ። አላወከኝም ሸይጣን ነኝ እኮ። ለምን አለው? እዛ ስትሰግድ ሞት ሙጃሂድ ትሆናለህ ብዬ ነው አለ። ሀቢቢ ነው እባካችሁ ይቺ ጁማአ የምትባለው ነገር አንኳሯ ነገር እንገራችሁ። 7 ቀናቶች አሉ ስም ያላቸው አይደለም።
ጁምዓ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ቀናቶች አሉ አይደለም? ቁርአን ውስጥ 114 ሱራ ውስጥ ሱረቱ ቅዳሜ ያለ የለም። ሱረቱ ሰብት ያለ አለ? እስቲ እንዲያው ተቁርአን ውስጥ ሱረቱ ጁምዓ አንድ ቦታ ሱረቱ ጁምዓ ብቻ ነው ያለው። የጁምዓ መከበሩ ሱረቱ ጁምዓ ይባላል በቁርአን። ሌላው የለም፣ ሌላው ቀናት የለም። ገብታችኋል አይደል? ቁርአን ተተናገረው አንድ ጉዳይ ቁርአን ተተናገረው ከባድ ሱረቱ ጁምዓ አለበት። ሱረቱ ጁምዓ ነገ መህሸር የሚመታበት ነው፣ ቂያማ የሚፈርስበት ነው። መሬትና ሰማይ ተሰርቶ ያበቃበት ቀን ነው። ያ አላህ ነብዩላህ አደም ወደ ጀነት የተመለሱበት ቀን ነው። ተጀነትም የወጡበት ቀን ነው። ነገ ጀነት የምንገባበት ቀን ነው። ጀሃነም ሰው የሚወርድበት ቀን ነው። መህሸር የሚሰባሰቡበት ቀን ነው። አደምና ሐዋ የተጋቡበት ቀን ነው። ነብዩና አይሻ የተጋቡበት ቀን ነው። አረብን ቀጥረ ዘርቀዋል። ነብዩና አለይሂ ሰላቱ ወሰላም ሁሉንም ቀን ትቶ ጁምዓ አለ ነው ነብዩ አለይሂ ሰላቱ ወሰላም የሰጣቸው። በመጀመሪያ ላይ ጁምዓ ላይ መስጂድ ቀድሞ የገባ ሰውዬ ግመል እንደሰደቀ ነው። ሱብሃንአላህ ትልቅ ግመል እንደሰደቀ ነው። ዛሬ ግመል ስንት ሺህ ብር ነው? 200 300 ሺህ ብር እየገባልህ ነው ሀቢቢ። ወተት ፍየል አንድ ቃማ ብር ሆኗል። ወረድ እያየሁ ነው አዳቤ ትንሽ ማረባ 25 ብር የሚገዛው ዛሬ ኑሯል። አሁን 200 ሺህ ብር ወይ 250 ሺህ ብር የሚዋጣ ግመል እንደሰደቀ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሁለተኛ ሰንጋ በሬ እንደሰደቀ ነው። ያንንም እንደዛው አስተምሮ በሶስተኛ ሲገባ ያ አላህ ቀንደ ቁልፍልፍ በግ የሰባ በግ እንደሰደቀ ነው አሉ ነብዩ አለይሂ ሰላቱ ወሰለም። በአራተኛ ሳይገባ ዶሮ ውስጥ እንቁላሏ የሰደቀ ነው። በአምስተኛ ያገባሳ ትንሽዬ ጨረባ ብድላ ወፋለ ተደምሰት ለተቀደደ ያችን እንደሰደቀ ነው። በስጦታ መልክ ኢማሙ ግመል ይዘው ወደ ቤተው ቢሄዱ እኔ በሬ ይዤ ብሄድ አንተ ዶሮ ይዘህ ብትሄድ ያከለ ደግሞ ፍየል ይዞ ቢሄድ ሚስቱ ትዶለዋለች። አንተ እንቅልፋም በጧት አትሄድም ምን አባኩና አለ የምትለው አትል የኔን እኩል መንብት የገደልከው አንተ ነህ። ስንዴ ቢያመጣህ ትቆጣለህ። ሚስት እንኳን ሌላ ስንዴ ዘይት ቢያመጣህ እኮ ደማቸው ነው የሚፈላው። ሱብሃን ሳገዛ እንዳመጣ በላህ ብትተው ሚስት ዘይት አይደል ሳገዛ ተገባህ ተው አይና ዝጉርጉር ነው። እኔማ ፍርድ ቤት ፊት ለፊት ነው ቀጥ ነው የምታደርገው ያለችው። ገብቷችኋል አይደል? አሁንም ጁምዓ ይህን መሰለ ፈዲላ እያለው በነፍሳችን ሼህ እየሰገድ እንዴት ነው እስቲ እቺ ነገር ሰው ቀርማችሁ ከመስጂዳችሁ ውስጥ አለመገኘት መጨረሻ የምትስተናበቱት ቦታ ይሄ ነው። መጨረሻ የምንስተናበተው ቦታ መስጂድ ነው። አገሩ ቃሉ ያለው አጤ ዮሐንስ ስለሆነ ነው። አገሩ ቃሉ ገብታችኋል። እሱ መስጂድ ነው። ነብዩ አለይሂ ሰላቱ ወሰላም አፍገሉል ቡቃአ አልመስጂድ ብለውታል። ከማንም መሬት ሁሉ በላጭ መስጂድ ነው ብለውታል። ተቀምጠህ ኪራይ ያለ ተቀምጠህ ተኝተህ ኪራይ ያለ ኢቲካፍ ለይተህ ቁጭ ታልከ ኪራይ ያለ ተኝተህም ኪራይ ያለ ሰግደህም ኪራይ ያለ ተቀምጠህም ኪራይ ያለ ኪራይ የሞላበት ቦታ ነው ይሄ መስጂድ ይባላል። እና ኪራይ የሞላበት ቦታ ላይ ምን አዘነጋን? ተኋላችንም ያለውን ሰው ንጥራ። በጣም ወሬ አበዛሁባችሁ። ተከራካሪ ችግር ያለው ቀውመልዳ እነ ተከራክሬ ልሙት የሚል ካለ ዑለሞችን እያጋጣጠማችሁ ያንብቡት፣ እንነጋገር። ወላሂ ምንም ከኪታብ ውጭ ተወጣን ከረሱሉ ዲዋን ስለምንወጣ ችግር ላይ ስለምንወጥ የሚጨቃጨቅ ሰው ታለ እንዲህ ናቸው የሚል ካለ ሙናቀሻ አድርገን ወላሂ ሚንሃጅ የቀራችሁ ታውቃላችሁ። ትልልቆ የቃሉ ሰው ሚንሃጅ አልቀራ አይገኝም። ቁልቱ ያለውን ሁላ ታውቁታላችሁ። ያ ሁላ ቁልቱ ምን ይመስላችኋል? ረድ እኮ ነው። ግማሽን አዛያለ አይደለችም እንደ ሾርቱ ግማሽን አዛያለ እኮ አይደል? ያ ሁላ ቁልቱ ሲባል እነ ራፈይ አልተቆጡ። ራፈይ ኢማም ነወዊ ሁሉንም ሲጥሉባቸው አልተቆጡ። ታለ ቁጣ ታለ ነፍስያ ሙናቀሻ ማድረግም ተፈራ። ይሄን ያላችሁት ውርቅ ነው ላለን እንቀበላለን፣ መረጃ ወይ እንነግራለን። ስለዚህ ወደ ኋላ ለዲናችን አንበል አንኳር አንዲት ልበል ከይቦላ አበቃለሁ። በፊራውን ጊዜ የተውሂድን አቅሟን ወንድሜ ቅድም ሲናገር አብደል በሲ ስለሰማው የተውሂድን አንኳር ወልንገራቸው። ወላሂ ተውሂድ መቀለጃ አይደለም። 124 ሺህ ነብያት የተፋለመው ለተውሂድ
ሷሃባ እጁ እግሩ የተቆረጠው ለተውሂድ ነው። ነብያቶች እነ ዘከርያ እነ ያህያ የተገደሉ ለተውሂድ ነው፣ ለላኢላሃ ኢላላህ ነው። መሬትና ሰማይ የተፈጠረው ለተውሂድ ነው፣ ለላኢላሃ ኢላላህ። ገብታችኋል ሀቢቢ? ጀነት የተፈጠረው ለላኢላሃ ኢላላህ ነው። ጀሃነም የተፈጠረው ለላኢላሃ ኢላላህ ነው። አላመነን እዛ ለመዶል ጀሃነም፣ ያመነ ጀነት ለመዶል ሀቢቢ። ገብታችኋል? ለላኢላሃ ኢላላህ ነው ትልቅ አንኳር። ፊርዓውን ቤቱና እዛ ሙጅሪሙ ጋር ባሏ ሙቶባት 4 ወንድ ልጅ ይዛ አንዲት ሴትዮ ገብታለች። የእሱን ልጅ ብቻ ፀጉር ለመስራት ነው የገባው። የፊርዓውን እየሰራች ፀጉሩን እያለች እንዲህ እየሞሸጠች እንትኑ ወደቀ፣ መንቀሻው የወደቀ ጊዜ ላኢላሃ ኢለላህ ሀቢቢ። አሁን እኮ በወርቅ ሙስሊም ሰው ላኢላሃ ኢለላህ በዛ በጥንታ ጊዜ ሲያረጋ ሰውየው እኔ እኮ ስራ አይደለም አይደለም በማርያም ብሏል። ደግሞ በቀነች ጊዜ ነው ሲደብቅ ባሏን ጥራ አለቀህም አለው። እሱ ሰራዊት ይሄ ባሏን ጥራ እንኳን በደምን አለቀህም ሀቢቢ። ገብታችኋል? አሁን ስለዚህ ያቺ ሴት ሆዷ ላይ የተጠመደውን ቃል ተናገረ። መንቀሻው የወደቀ ጊዜ ላኢላሃ ኢለላህ ልጅቱ ነቃችን። ማን ነው ላኢላሃ ኢለላህ? አባቴ ነው ረቢ ወረቡ አባይክ ያለቻት ምሩ መጣፉ ፈነዳ ተሰበታ ይዛት የኔንም ጌታ የአባትሽንም ጌታ ነው የጠራሁት፣ ሌላ አይደለም። ደሞ አፈላ ይችላል ብር ተስሮ ሀዳ ለፍራው ንግር ጥሯል። ትልቅ በርሜን አስጣለ፣ ገነፈለ። እንደኔና እንዳንተ ችግር የለበትም። ዘይቱን ሞላው። የዘይትን አቅሙን ገነፈለ። ያ ዘይት ወደ ላይ የገነፈለ ጠራትና ምንድን ነው ያሻል? ላኢላሃ ኢለላህ ወሙሳ ረሱሉላህ ልትሉ ተጠንቀቂ፣ ተመለሽ፣ ወደዚህ ወደኛው ዲን ተመለሽ። እንደኔ ጌታ ነረቡኩም ልብለው ነው። አሁንም ላኢላሃ ኢለላህ ወሙሳ ረሱሉላህ ያለ ጊዜ የመጀመሪያዋ ልጅ 15 ዓመት ሆኖ ነበር። ክንፍና ክንፉን ይዞ በበርሜል ውስጥ ነው። ስጋው ሌላ ቦታ፣ አጥንቱ ሌላ ቦታ። ዘይት እኮ ነው። አሁንም ቀጠለ። አሁንም ደግሞ የ10 ዓመት ልጅ ነበር። ብድግ አደረገና ያንንም አስቆጠረ። ላኢላሃ ኢለላህ ወሙሳ ረሱሉላህ ቀጠለችበት። ጉዳዩ ይሄ ነው። ተልኩት ጎለው ያንን አሁንም የ5 ዓመት ነበረው። ጨመረው ያንን የ5 ዓመቱን ተጎረ የምታጠባው ልጅ ይዛ ነው። 4ኛው ተቀበላት። ታፉ ወተቱ እየረገፈ አብራ ለቀሰች። ወተቱ ያመለጠው ጊዜ ተጥቶ ያለቀሰ ጊዜ ተመልሳለች። ጥሯታል። ልጅ እንደው ተመለሽም እንዲያለ ወላሂ አልመለስም። እንግዲህ ምን አስለቀሰሽ? ደስታ ያስለቀሰኝ። አንዳንድ ጊዜ ደስታ ያስለቀሳል። ታውቃላችሁ? አሁን እዚህ መስጊድ ያለውን የነብር ኑሮ መቼም አልሰጠኝም። ምናምን አንዳንድ ሚሊዮን ብሰጣችሁ ለሳምንት እዛ ድረስ ነው እሱ የለኝ መሬት ብሰጥ ቦታ ኮምበሻ መረቻችኋለሁ። ኧረ እናንተ ብትሉኝ አሁን እኔ ሁልጊዜ እዚህ እመጣለሁ። ፍየል ብቻ በሚሆን ስለካለ አይደል? ያስለቀሰኝ ደስታ ነው። እንዴት ምኑ ነው? ልጅሽ ተቀጥሮ አንቺ ልትጎ ይቀርበሽ ብሎ ቢላት የሁላችንም ቀብር አንድ ላይ በመሆኑ በላኢላሃ ኢለላህ ሁላችንም መሄዳችን ልጆቻችን ተመመመሳይ ያስለቅሳል። ኡበይ ብኑ ከዕብ ሰይዱል ቁራ የነቢያችን ሷሃባ ቁጭ እንዳለ ያ ኡበይ ያሉ ነብዩ አለይሂ ሰላቱ ወሰላም እንደው ለምን ለዚነ ከፈሩ ምን አህል ኪታብ ያለው ቀራለ ተብያለሁ። አዳምጠኛው እኮ ነው ኡበይ ብኑ ጠራኝ ሰማኒ ነው ኻሊቅ ጠራኝ እኮ እኔ ስማቆ እኮ ትዝ ብየው ብሎ ፍንግል አለ ለቅሶ አላህ ጠርቶህ ለምን አትደሳ? ከባድ እኮ ነገር ነው ሀቢብ። ገብታችኋል? መንግስት ቢደውልብን አሁን አብይ ቢደውልብን ጮኸን ነው የምንወጣው። ብር እዚህ ያለበት ነው ማለት ጉድ ደወለብን ነው። አላህ ተጠራኝ እንዴት አልደስታ ነው ብሎ አለቀሰ። ያስደሰተኝ ያስለቀሰኝ ደስታው ነው አለቻቸው። አሁንም ለተውሂድ ምን ሞታ አድርገን በተውሂድ ላይ ምን ሄዳለ አድርገን መጨረሻችን ላኢላሃ ኢለላህ ብለን ክትም ምን በላለ አድርገን ምን ሄደው ተመስጊድ ነው። መስጊድን አትርሱ፣ መስጊድን አትርሱ። ሴቶችም ይስገዱ፣ እናንተም ስገዱ። አሰግዱ ማለት አይደለም፣ አሰግዱ፣ ስገዱ። አንድ ልጅ 15 ዓመት የሆነው ቀርቶ ከ7 ዓመት ጀምሮ አሰግዱ።
ወላሂ እሱ ያበለጠው ሰውዬ ነብዩ አካብ ነው የተናገሩትና ልንጠነቀቅ ይገባል ለማለት ፈልጌ ነው። ችግር ታደዝ ይችላል በሉኝና መለስ ስላለው ኢማሙ ማሊክ እንደተመለሱት ነኝ ችግር የለብኝም መጠየቅ ትችላላችሁ ተቸገራችሁ ለማለት ፈልጌ ነው። ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።